ያለችንበትን ቦታ አሳያለሁ። ያስቀመጥኳትን ቦታ እሺ አሁን ቪዲዮ ለምትቀርጽኛለሽ ቪዲዮ አቁሚና ሁሉም እንድትሰማ ተመልካቾች የተናደደ ፓስፖርት ሲወሰድ ነው ለፓስፖርት ነው ያው ወስዳለች ወላሂ አመሰግናለሁ ሰጥቻለሁ ፓስፖርት ግን ፓስፖርት ወሰድሽ በሰላም አውሪ እንወጣና እናወራ እኔ ካንተ አሁን እጄ ገብቷል አይደል ፓስፖርቴ ይሄን አልፈልገውም እኔ አውቄ ነው አንተን ነው ተከትዬ የመጣው እኔ አንተን እገልሃለሁ እኔ ልገይ አንተን እኔ አሳይሃለሁ ጎበዝ ሊገል ፈጣሪ ብቻ ነው ሰማሽኝ እኔ ምን ማታረገኝ ግን እናወራ እስኪመስል አሳይሃለሁ እሺ ልጅቷን እንደበቅሻት እሱ ብቻ ነገር ካንቺ ምንም የለኝም እኔ እንደሰራህልኝ እኔ እንዳሰቃየኝ ገና አንተን አሰቃያለሁ ምን ማርክሽ ተሰቃየኝ በደንብ አድርጌ ነው ማሰቃየክ ሰራ አንዴ ስም እሱ ተዛቸውን ተይወለ እንዴት እንዳሰቃየኝ እንዴት እንዳንገላታኝ እኔ ማንንም አላከኝም አንመጣም በቃ አልከፍትልህም አትሄድም ካለዛኔ ፖሊስ አምጣራብክ ይኸው መጥቷል እዚህ ነው ያለው እንዴት እንዳወቃላቀም አሁን ሂድ በእናትህ እኔ ማንንም አላከኝም ማን ነገረክ አንተ እዚህ መኖሬን ማን ነገረክ የሰይድ እብደት እንደቀጠለ ነው ማለት ነው የሰይድ እብደት እንደቀጠለ ነው ጉድበል ጎንደር አለ ያገሬ ሰው የሰይድ እብደት ምን ሚሉት ነው ምን ለመሆን ነው ምን እየሆነ ነው ምንስ እያደረገ ነው ሰይድ ማለት ነው እውነቱም አሁን እኔ ሙሉ ለሙሉ 100% በቃ ልጅ ከሌላ ሴት እንዳለው አረጋግጥኩኝ ማለት ነው በቃ ሰላም ያለ ምንም ነገር ይሄን ያህል አትፈክርም ይሄን ያህልም ደግሞ አትዝትም ማለት ነው እንዴ እውነት ልጅ ካለ ሰይድ ምን አስፈራህ አበደ እንዴ ልጁ አበደ ወይ አብዶ ነው ወይስ ምን እየተፈጠረ ነው ይመለይ ሄዶ የሆነ ሌላ ማሳደድ ምናምን ሰላምስ ደግሞ እንደዚህ የዛተችበትና የፈከረችበት ምክንያት ምንድነው በቃ ልጅቷን ያለችበት ቦታ አውጥቻት ያንተ ጉድ ይወጣል ያለችው ያንተ ጉድ እንዲወጣ አደርጋለሁ ያለችበት ምክንያት ስለዚህ ሰይድ ልጅ የለኝም ከዚህ በፊት ወላሂ ምናምን ብሎ ልጅ የለኝም ከሌላ ሴት ብሎ የማለው ውሸት ነበር ማለት ነው ምክንያቱም ሰላም ከዚህ በላይ እንግዲህ ልጅቱ በራሷ እንዳለች ነው ምንረዳው ማለት ነው እዚህ ጋር በቃ ምንረዳው ምክንያቱም ቤት ውስጥ እንግዲህ አረቦች አሉ ምናምን ብላ ከልክለዋለች እንዳይገባ ግን ደግሞ ፓስፖርቷን እንግዲህ ፓስፖርት አወጣ መሰለኝ ሰይድ ደግሞ አትጃጃል እንዴ ፓስፖርት አወጣ መሰለኝ ወደ የመን የተመለሰችው እንዴ ወደ በባህር እንድትሄድ ወደ ሀገሯ እንድትገባ ካደረካት በኋላ አሁን ላይ እንዴት ነው ተመልሰ መጣህ እንጂ ፓስፖርትሽ የምትላት ወይስ ምን ወጥመድ አስቦላት ነው ድጋሚ ለሰላም ማለት ነው ሰይድ ወይስ ሰላምና ሰይድ ያላችሁ ነገር ምንድነው ምንም ሊገባን አልቻለም ማለት ነው ምክንያቱም እዚህ ጋር ሱመያም አይመለከተኝም ብላለች ንግስት ሱመያ አይመለከተኝም እኔ ሰላም መሄዷንም ሂጅም አላልኳትም ማውቀው ነገር የለም ብላለች ስለዚህ ሰላምና ሰይድ ያላችሁ ነገር ምንድነው በዚህ ልክ ስልህ ውስጥ የተጋቡበት ምንድነው ሰላምስ የራሷን ኑሮ መኖር ሲገባት ይሄን ያህል ርቀት እየሄደችበት ያለው ነገር ምን እውነት ቢኖራት ነው ይመስላችኋል ቤተሰብ ምን እውነት ቢኖራት ነው ምንንስ ነው አጋልጣለሁ አለቀህም ብላ እንግዲህ ዝታለች ማለት ነው እሱም በተመሳሳይ ስለዚህ ምን ኑሮ ነው በቃ ምን ኑሮ ነው በህዝብ ፊት ነው ማጋልጥህ በህዝብ ፊት ነው ማወጣው ጉድህን ብላለች እንግዲህ እስከዛው እንግዲህ ሰይድ ጠብቅ ተብሏል ማለት ነው በለ ወዮ አላለማየሁ ያለው ሰይድ ነው እንግዲህ ሰላም ለእናንተ ይሁን ውድና የተከበራችሁ የቻናሌ ቤተሰቦች አድማጭ ተመልካቾች ውድ ኢትዮጵያውያንና ኤርትራውያን እንዴት ናችሁ ሰላም ናችሁ ወይ ሰላማችሁ በእያላችሁበት የዓለም ዳርቻ ብዝት ይበልልኝ እያልኩኝ እንግዲህ ዛሬ ሰላምና ሰይድ ይመላይ ማለት ነው እየተበጣበጡ ይገኛሉ ማለት ነው እየተበጣበጡ ይገኛሉ የልጁ እናት እንግዲህ በቅርቡ ጉዱን አወጣለሁ ብላለች ማለት ነው ሰላም ስለዚህ ምን ቢሆን ነው ሰይድስ ለምን የልጁ እናት አለች የምትባለውን እንግዲህ የመን ያገባለው ብሎ ነው የሄደው ነገር ግን ደግሞ እዛ ጋር ያለው ነገር ሌላ ነው ማለት ነው እውነታው ሌላ ነው ማለት ነው ወሬው ሌላ ነው ማለት ነው እዛ ጋር ያለው እውነታ ሌላ ነው ሰይድ ይሄን ማድረግ ለምን አስፈለገ እየሄደስ በየሰላም ባረፈችበት ቦታ ሁሉ የሰው በር መደብደብ ምን አስፈለገ ሰይድ በዚህ ደረጃ ማለት ነው እንዴ
በቃ ከወለደች ማለትም ሌላ ሚስት አለችህ። ኦኬ ከዚያች ወልደሃል። በቃ ከወለድክ ወልደሃል። ምን አስፈራህ ሰይድ? ሱመያ እውነቱን ማወቅ አለባት ካልክ ደግሞ እውነትም አንተ ልጅ አይደለም ወይ ነው ምናምን ብለህ የሆነ የምታስቀይረው ዲኤንኤ የምታስቀይረው የሆነ ነገር የምታደርገዋለ ማለት ነው። ሰላምን በዚህ ልክ ፈርተሃት የምትከታተላት ለምንድን ነው ሰይድ? እንዴ ሰይድ ሰላምን በዚህ ልክ ፈርቷት ለምንድን ነው የሚከታተላት? በፓስፖርት አሳቦ። ምክንያቱም ፓስፖርት ስላላት ፓስፖርት ድጋሚ አወጣ መሰለኝ፣ ድጋሚ ወደ የመን የሄደችው። ስለዚህ ያለችበትን ቦታ አጣርተህ እዚህ ናት ሰና ናት ተብለህ ያለችበትን ቦታ አጣርተህ ያለችበትን ቤት አጣርተህ እዚያ ድረስ ሂደህ በር እየመታህ ክፈቺ አልከፍትም። በሰው ሀገር በር የምትደበድብበት ምክንያት የሰው በር በዚያ ልክ እየደበደብ ክፈቺ አልከፍትም የምታስብልበት ምክንያት በቃ ማለት ከዛ ደግሞ ለምን ካሜራ ኖረ ምናምን የምትልበት ምክንያት የሆነ ነገር አለ ማለት ነው። በቃ እውነትም እውነት ነው። ንግስት ሱመያ ልክ ናት። በቃ ንግስት ሱመያ በሌለ ነገር እንደዚያ ድርቅ አላለችም ማለት ነው። ልጅ የለኝም ካልህ ዲኤንኤ አስመርምር እናምጣ፣ እንዲያውም ልጁ ጀሚላን ይመስላል አንተን ነው የሚመስለው ብላ እንግዲህ በደንብ ነግራሃለች ማለት ነው። ስለዚህ ልክ ናት ሱመያ ማለት ነው። ሰይድ እርምህን አወጣህን እንኳን እርምህን አወጣ በቃ። ወይኔ በላቸው። አንተ ልጅ ከሌለ ሱመያ እውነቱን ትወቀው ከአንቺ ጋር ያለችው አንቺ ደብቀሻታል ምናምን ብላ ሰላምን ማሳደድ ምን አስፈለገ? የእውነት ሚስት የእውነት የልጅህ እናትስ ካለች እና የተጠረጠረችው የተባለችው ሴት እውነት ከሆነ እውነት አንተ አጣሃት ነው ወይ? አላጣሃትም። ይኸው ሰላምን እንኳን አላጣሃትም እኮ ፈልገህ አሳደህ አገኘሃት አይደል እንዴ? ስለዚህ ሰይድ የልጁን እናት ለምን ፈልጎ እና አሳዶ ማግኘት እንዴት አቃተው? እንዴት አቃተው? ወይስ ሰላም እንዳለችው ድጋሜ ከሷ ለመውለድ ነው ወይ የሄድከው? ወደ የመን እየተመላለስክ ያለኸው ድጋሜ ከሷ ለመውለድ ነው ወይ ነው ወይ? የኔ ጥያቄ ይሄ ነው። ምክንያቱም እዚያ ጋር ሰላምን ማሳደድ ለምን አስፈለገ? ሰላምን ማሳደድ ማናትች ሀዋን ማሳደድ ሁሉንም ማሳደድ ለምን አስፈለገ? በቃ የሆነ ሰው የሚናገሩን እነሱ ጋር ምን አይነት ጋጣ ወጥነት ነው ሰይድ ማለት ነው። በቃ እነሱ ጋር ምን ያሳድዳል? እነሱን ምን ለምን ታሳድዳቸዋለህ? በቃ ካለች የልጅነት ካለች አለች ነው አለቀ በቃ። እንዴ ደግሞ እንደምትወልድ ያው እርግጠኞች ነን። እኔ ራሱ እርግጠኛ የሆንኩ ነው። ምክንያቱም የሚያደርጋቸው አሁን ሰይድ የሚያደርጋቸው የሚሆናቸው ነገሮች በቃ ልጅ እንዳለው እያስታወቀበት ነው። በቃ እሱ ሳይናገር እያስታወቀበት ነው። በደንብ እያሳበቀበት ነው ማለት ነው። ገባችሁ? ስለዚህ ሰይድ እንግዲህ ሰላም ከማውጣቷ ከቻልክ ሰላም ይፋ ከማውጣቷ በፊት አንተ ራስህ ይፋ አውጣው። በቃ ልጄ ነው ተዋወቁት፣ ምንም ችግር የለም፣ እኛ ምንም አያደርግልንም። ሲቀጥል ደግሞ ሰላምን በዚህ ልክ ማሳደዱ ሰላምም ደግሞ በዚህ ልክ ሰይድን ከሱመያ በላይ ሆና ማሳደዱ ምንም ምን እየገባኝ አይደለም። ወይ በሁለታቸው መሀል የሆነ ነገር አለ፣ ወይ ደግሞ የሆነ መግባባት ያልቻሉበት ነገር አለ ብዬ ነው ማስበው። ገባችሁ? ሁለታቸው መሀል ማለት ነው። በቃ የሆነ ሊያግባባቸው ያልቻለ ነገር አለ፣ ወይ በሁለታቸው መካከል የሆነ ነገር አለ። በቃ ይህን ግልጽ አድርጉልን ሰይድና ሰላም ማለት ነው። ከዚያ በዘለለ በመሀላችሁ እንግዲህ ሰላም እያለች ያለችው ሱመያም በጣም እየጎዳሃት ነው ያለው። ሱመያ ጉዳት ላይ ናት። ስለዚህ ይህንም ራሱ ለህዝብ አወጣለሁ ነው። ይሄ እውነት ነው። ይህን ብታደርጊ ሰላም እኔም እደግፍሻለሁ። በቃ ይህን ብታደርጊ እኔም እደግፍሻለሁ። እኔም ከጎንሽ ነኝ። አዎ ንግስት ሱመያ እየተጎዳች እየተበደለች ነው ያለችው። ስለዚህ በዚያ ነገር ብትመጪ እኔም ከጎንሽ ነኝ ማለት ነው የምፈልገው ማለት ነው ቤተሰብ በቃ። ስለዚህ ሰይድ ነገሮችን ማስተካከል ከቻልክ አስተካክል። ከዚያ ውጭ በዚህ ልክ እንደ እብድ አይነት ስራ ትስራ ማለት ነው የምፈልገው። ተረፈ ወዳችኋለሁ። ባይ ባይ።